ርዕስ ከእግዚአብሔር ወዲያ አባት። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። ሰውየው በተወጠረ ገመድ ላይ በመራመድ ትርኢት በማሳየት ዝነኛ ነው። ስለዚህም በሁለት በተራራቁ ሕንፃዎች ላይ ሚዛኑን ጠብቆ ሲራመድ ለመመልከት ብዙዎች ይሰበሰባሉ። አንድ ቀን ግን ከወትሮው የተለየ ነገር አደረገ። ዕቃ ተሸክሞ በዚያ ገመድ ላይ እንደሚራመድ ማስታወቂያ አስነገረ። ከዚያም ቀኑ ሲደርስ ከነሸክሙ ያንን የገመድ ላይ ጉዞውን በድል ተወጣ። አካባቢው በጭብጨባ በፉጨትና በጩኸት ተደበላለቀ። ሁካታው ትንሽ ቀነስ ሲል ሰውየው ለአድናቂዎቹ አንድ ጥያቄ አቀረበ። በችሎታዬ ትተማመናላችሁ? በከፍተኛ ድምፅ በታገዘ አዎንታ መለሱለት። ሰው ተሸክሜ መሻገር እንደምችልስ ታምናላችሁ? ብሎ ሰውየው ጠየቀ። ቅንጣት ታህል ጥርጥር እንደሌላቸው አረጋገጡለት። ከዚያ በመቀጠል ታዲያ ከእናንተ መሃል ተሸክሜው በገመድ ላይ እንድራመድ ፈቃደኛ የሚሆን ማን ነው? የሚል ቀጣይ ጥያቄ ግን ያንን ሁሉ ድምፅ ጸጥ አሰኘው። ሰዎቹ መስማት የተሳናቸው መሰሉ። በዚያ ጊዜ ግን አንድ ትንሽ ልጅ እየጮኸ ወደ ሰውየው መሮጥ ጀመረ። ልጁ የሚሮጠው እኔ አባዬ እያለ ነበረ። ለካ የሰውየው ልጅ ነው፣ በአባቱ የሚተማመን ልጅ። ስለ አባት ለመረዳትና ለመጻፍ አባት መሆን ግድ እንደሆነ ሳስብ ቆይቻለሁ። በእርግጥ አባት ሁኜ ስለ አባት ብጽፍ ብተርክ መልካም ነበር። ነገር ግን ስለ አባት ለመጻፍ የግድ አባት መሆን የለብኝም። ጥሩ አባት ያለው ልጅ መሆን በቂ ነው። ታዲያ እኔ ስለ አባቴ ያልጻፍኩ ማን ይጻፍ? ወንድ ልጅ ካልወለድሽ ወዮልሽ በማለት ሚስቶቻቸውን ስለሚያስፈራሩ ባሎች በየአጋጣሚው እንሰማለን። የልጆችን ጾታ የሚወስነው ግን አባት እንደሆነ ሳይንስ ያስተምረናል። ክሮሞዞምን በተመለከተ ወንዶች XY ሲሆኑ ሴቶቹ ደግሞ XX ናቸው። ስለዚህ በማንኛውም ጽንስ ጊዜ እናት ለጽንሱ Xን ትሰጣለች። አባትየው Yን ከሰጠ ጥምረቱ XY ስለሚሆን ወንድ ይሆናል። አባት Xን ከሰጠ ግን ሴት ትሆናለች። XX የሴት መገለጫ ነውና። ስለዚህ ገና ከመጀመሪያው ጾታችንን ጀምሮ አባቶቻችን የማንነቶቻችን ወሳኞች ናቸው። ዘመናዊው የሰው የማንነት ችግር ግን አለ። መጽሐፍ ቅዱስም ሆነ የሥነ ልቦና ትምህርት እንደሚነግሩን እኔ ማን ነኝ የሚለውን ጥያቄ መልስ ለማግኘት ከፈለገ የትኛውም ሰው አባቱን ከማወቅ መጀመር ይኖርበታል። አባትን ያላካተተ ወይንም ከአባት ያልጀመረ የማንነት ፍለጋ ትርፉ ድካም ብቻ ነው። ልጅ ድፍረትንም የሚማረው ከአባት ነው። እናት ልጇን እቅፏ ወይንም አዝላ በጥንቃቄ እንደምትጠብቅ የታወቀ ነው። ታዲያ እናት ልጇን በዚህ መልኩ ስትይዝ አባት ይመጣና ልጁን ይቀበላል። ልክ ልጁ እቅፍ ውስጥ እንደገባለት ምን እንደሚያደርግ ልንገራችሁ። ልጁን ወደ ላይ እየወረወረ በመቅለብ ያጫውታል። እናት በስጋት ልቧ በአፏ ሊወጣ ይደርሳል። ልጁ ደግሞ ሲደሰት ወይንም ሊያለቅስ ይችላል። የድፍረትን ሀሁ ግን መማር ይጀምራል። የአንድ ወዳጄ ባለቤት ያጫወተችኝን ልንገራችሁ። ልጆቿን በጣም ስለምትሳሳላቸው ሁሌም በቅፏ ናቸው። ስለዚህ ከበድ ያለ ሥራ ሲገጥማት በተለይ ትንሹን ልጇን ለአባቷ ታስረክባለች። አባትየው ግን ልጁን ከማቀፍ ይልቅ መሬት ያስቀምጠውና ንባቡን ይቀጥላል። ያኔ እርሷ በንዴት መንጨርጨር ትጀምራለች። ልጇ ግን በደስታ ይፍነከነካል። ሁለቱም ቤት ውስጥ ከተገኙ ደግሞ ሁሌም አባቱን ይመርጣል። ለካ እኔ ነፃነቱን እየከለከልኩት ነበር በማለት ነው የነገረችኝ።
ይህ የሚያሳየን ነገር አባት የነጻነትና የልበ ሙሉነት መምህርም ነው። ሌላ ጓደኛም አለኝ። ሕፃናትን ይወዳል። ዝቅ ብሎ ትከሻቸውን ከትከሻው ጋር በማጋጨት ነው ሰላም የሚላቸው። በዕድሜ ከሚበልጡ ሰዎች ጋር ግን መጫወት አይሆንለትም። ትልልቅ ሰዎችም ባሉበት ቦታ መጫወቻውን እንደቀሙት ሕፃን አፉ ይለጎማል። እኔን ሲያየኝ ደግሞ ከሽማግሌዎች ጋር በነጻነት እጫወታለሁ፣ ቀልዳለሁ። የዚህ ወዳጄ ወንድም ከክፍለ ሀገር ከክልል መጥቶ ተገናኘን። እርሱም ትልልቅ ሰዎች በተገኙበት ስፍራ ነጻነት የለውም። የኔ ሁኔታ ግን ከእርሱ ተቃራኒ መሆኑን ሲያይ ዝም ማለት አልቻለምና ከአባት ጋር ያለህ ግንኙነት እንዴት ነው ብሎ ጠየቀኝ። ቁልፉ ይሄው ነበር። ከአባቴ ጋር መጫወትና የተለያየ የሐሳብ ጎራ ይዞ መከራከር የልጅነት መብቴ መሆኑን አባቴ በተግባር አስተምሮኛል። ስለዚህ የትም ብሄድ ያለምንም መሸማቀቅ የራሴን ሐሳብ ለመግለጥ አልቸገርም። አገር ቤት የተወለደው አባቴ የከብት እረኛ ሆኖ እንዳይቀር ትምህርት መማር እንዳለበት አባቱ ሲወስኑ፣ እናትየው ግን ተደናገጡ። ስለዚህ ልጄን ከእኔ ነጥሎ ከተማ ሊወስድብኝ ነው በማለት ሽማግሌዎችን ሰብስበው ጉዞውን ለማስቀረት ሞከሩ። ወንድ አያቴ ግን አባቴ ከቤቱ ወጥቶ መንገድ ላይ ተደብቆ እንደሚጠብቃቸው አደረጉና ከተማ አስገቡት። ከዚያም የትምህርትን ብርሃን አሳዩት። ያም ብርሃን ለእኛ ደረሰ። እናት የልጇን የቅርብ ምቾትና ደስታ ታያለች። አባት ግን የሩቁን ግብ ላይ ነው የሚያተኩረው። እስቲ የልጅነት ጊዜያችሁን ለማስታወስ ሞክሩ። ትምህርት ቤት መቅረት አምሯችሁ አሞኛል ብላችሁ ከተነጫነጫችሁ እናት ልጄ ምን ነካብኝ በማለት ተኝታችሁ እንድትውሉ ትፈቅዳለች። አባትስ እየኮረኮመ ወደ ትምህርት ቤት ያባርራችኋል። ትንሽ አመም አድርጎኝ መኝታዬ ላይ በማረፍድባቸው ወቅቶች አባቴ ደህንነቴን ካጣራ በኋላ ታዲያ ለዚህች ብለህ ነው ከትምህርት ቤት ልትቀር ነው ብሎ ይጠይቀኛል። ጥያቄ ብትመስልም ተነስተህ ጥርስን ነክሰህ ወደ ሥራ ወደ ትምህርት የምትል ቀጭን ትእዛዝ ናት። ምክንያቱም አባት የነገው የሚያሳስበው አርቆ ተመልካች ብቻ ነው። አባት ጥንካሬም ነው። አንዳንዴ በራሴ ክፍል ውስጥ ሆኜ አምሽቼ እሰራለሁ። ይህንን ስታይ እናቴ ካወቀች እርሷ ብቻ በምትጠቀምበት በቤት ስሜ ትጠራኛለች። ከዚያም እንዲህ የምትለፈው ለሥጋ ነው ለነፍስህ? ኧረ እባክህ ትንሽ ተኛና እረፍት አድርግ በማለት በዚያ የመልአክ ድምጿ ታባብለኛለች። አባቴ ከሆነ ግን አዎን እንዲህ ነው፣ በርትተህ ሥራ በማለት ያበረታታኛል። የእንቅልፍም ብዛት የተቦጫጨቀ ጨርቅ ያስለብሳልና የሚለውን ጥቅስ የነገረኝም እርሱ ነው። ምሳሌ ምዕራፍ 23 ከቁጥር 21። ልጆች ደግሞ የቅርቡንም ሆነ የሩቁንም የሚያስብላቸው ያስፈልጋቸዋልና ወላጆች ተፋትተው ሲለያዩ ልጆች ይህንን ትልቅ በረከት ያጣሉ። አባትን አንስተን ሳንጠቅስ የማናልፈው ትልቅ ቁም ነገር አለ። እርሱም ቅጣት ነው። ማጥፋታችንን ያዩ እናቶች አባትየው እንዳይሰማ ብለው ጥፋታችንን ይደብቁልናል። ዘመናችንም ቢሆን ወላጆች ልጆቻቸውን እንዳይቀጡ በስልጣኔ ስም የሚመክርበት ነው። መጽሐፍ ቅዱስ ግን በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁንም የሚወድ ተግቶ ይገሥጸዋል ይለናል። ምሳሌ ምዕራፍ 13 ከቁጥር 24። በእርግጥ ከልክ ያለፈ ጨካኝነት የሚንጸባረቅበት ቅጣት መከልከል አለበት። ቅጣቱም አሳማኝ ምክንያት ሊኖረው ይገባል። ልጁን የማይቀጣ አባት ግን የልጁ ሕይወትና ዕጣ ፈንታ የማያሳስበው ግድ የለሽ አባት ነው። ንጉሥ ዳዊት በአባትነቱ ስኬታማ አልነበረም፣ ልጆቹን አይቀጣምና። የበኩር ልጁ አምኖን እህቱን ከደፈረ በኋላ እንኳን ሊቀጣው አልደፈረም። ንጉሥ ዳዊት ይህንን ነገር ሁሉ በሰማ ጊዜ እጅግ ተቆጣ። ነገር ግን የበኩር ልጁ ነበረና ስለወደደው የልጁን የአምኖን ነፍስ አላሳዘነም። ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 21።
ልጆቹን አለመቅጣቱ ዳዊት ከባድ ዋጋ አስከፍሎታል። ጦሱም ቀላል አልነበረም። እግዚአብሔር ለተቃጪውም የሚሆን ምክር አለው። ለመቀጣት ታገሱ። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ ቅጣት ተካፋይ ይሆናሉና። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋችንን አባቶች ነበሩ፣ አናፍራቸውም ነበር። ዕብራውያን ምዕራፍ 12 ከቁጥር 7 እስከ 9። አባቶች ቀጪዎች ቢሆኑም በቅጣት ጊዜ ስሜታዊ መሆንና መናደድ አይጠበቅባችሁም። የአባቴም ጉድለት ይሄው ነበር። ይልቁንም ለተቃጪው ቅጣቱን ምክንያት በእርግጥ ማስታወቅ ይጠበቅባቸዋል። በቅጣቱ ወቅትም ፍቅርን ማሳየት የበለጠ የአባትነት መገለጫ ነው። ከቀጡ በኋላ ማባበልና መለማመጥ ግን የገነቡትን የማፍረስ ያህል ነው። አባቶች በቃልና በምክር ብቻ ሳይሆን በተግባርም ምሳሌ መሆን ይጠበቅባቸዋል። ልጆች በቃል ከሚነገራቸው ይልቅ በተግባር የሚያዩትን መከተል ይቀላቸዋልና። ልጆቻቸውን ጸልዩ እያሉ እነርሱ ግን የማይጸልዩ፣ እነርሱ እየዋሹ ልጆቻቸውን እንዳይዋሹ የሚመክሩ አባቶች ምንድነው የምትሏቸው? ቤተ ክርስቲያን ከመሄድ ይልቅ ከአልጋቸው ሳይወርዱ ቴሌቪዥን መመልከትን መርጠው ልጆቻቸው ወደ ቤተ ክርስቲያን እንዲሄዱ የሚሸኙትንስ ምን ትሏቸዋላችሁ? ይህንንም በምሳሌ ላስደግፍ። እኔ በበኩሌ እስከ ዛሬ ድረስ በምንም መልኩ ውሸት ሲናገር ያላየሁት ሰው ቢኖር አባቴ ብቻ ነው። ውሸትንም በምንም መልኩ በቀልድም ቢሆን ማስተናገድ አይችልም። የአባታችንን ሞገስ በቀላሉ ከምናጣባቸው መንገዶች ውሸት የመጀመሪያው ነው። ስንዋሽ ከተገኘን አለቀልን። ስለዚህ እኔ ቀልድና ጨዋታ ባበዛም በፍጹም አባቴን መዋሸት አልችልም። ያዕቆብ አባቱን ይስሐቅን እንደዋሸ ሳስብ እንኳን ይሰቀጥጠኛል። አባትነት እውነተኝነት ነው። ይህንን እንዴት ሊሆን እንደቻለ አባቴን ጠይቄው ነበር። ከአባቱ የወረሰው መሆኑን ነገረኝ። ጥፋት ባጠፋም እውነቱን ከተናገረ አይመቱትም ነበር። ስለዚህ ዛሬ እውነተኛ አባት ሊሆን ቻለ። ልጆች ከአባታቸው በተግባር ያዩትን ነገር ከራሳቸው አልፈው ለልጆቻቸው ያስተላልፉታል። ልጅ ማለት ይሄ ነው። አባት ቀጣዩን አባት የሚያፈራበት መንገድ ነው። ፈላስፎቹም ቢሆኑ a hen is egg's way of producing an egg ይሉ የለ። ስለዚህ አባቶች ሆይ በተግባራዊ ምሳሌ ለልጆቻችሁ መልካም አባት ስትሆኑ ከእናንተ በኋላ የሚመጡትን አባቶች እያበጃችሁ መሆኑን አትዘንጉ። ከአባቴ ጋር እንጫወታቸው የነበሩ ብዙ ጨዋታዎች ነበሩን። አሁን ደግሞ ማታ ማታ ዳማ እንጫወታለን። ልፊያዎቹም እንደቀጠሉ ናቸው። እነዚህ ሁሉ ነገሮች ዋጋ አላቸው። ከአባቴ ጋር ጓደኝነት ቅርበት እንዲኖረን አድርገዋል። የቆሎ ጓደኛችሁ መሰልኳችሁ እንዴ? በማለት ራሳቸውን ከልጆቻቸው የሚያርቁ አባቶች ብዙዎች ናቸው። ታዲያ ልጆቻቸው እንዴት ይቅረቧቸው? ከልጆቻቸው ጋር ጓደኛ ቢሆኑ የልጆቻቸውን ምስጢር ይካፈላሉ። ይህ ደግሞ ትልቅ ጥፋት ከመከሰቱ በፊት በጊዜ የማቅናት ዕድልን ለአባቶች ይፈጥርላቸዋል። ይህ ባለመሆኑ ግን ከአባት ጀርባ የሚሄድ ድብቅ ትውልድ እየተፈጠረ ይመስለኛል። በዚህ መንገድ ደግሞ የልጆችን ልብ ማግኘት አይቻልም። ለመሆኑ ከአባት የተሻለ የሚታመን የልብ ጓደኛ ከየት ይገኛል? ነገሩ የተከሰተው ትንሽ ልጅ ሁኜ እንደነበር አስታውሳለሁ። አባቴ ምን አይነት ሚስት እንደማገባ ለጨዋታ ያህል ጠየቀኝ። ሚስት ማግባት እንደማልፈልግ ነግሬው ለመጫወት ወደ ደጅ ወጣሁ። ተከትሎኝ ወጣና አብሮኝ ድንጋይ ላይ ቁጭ ብሎ ጋብቻን እንዳትፈልግ የሚያደርግ ምን ክፉ ነገር በእኔና በእናት ላይ አይተነው እንዲህ ያልከው ብሎ ጠየቀኝ። እኔ አላገባም ያልኩት የእናቴ አይነት ደግ ሴት የማገኝ ስላልመሰለኝ ብቻ ነው። ያ የልጅነት ንግግሬ አሳስቦት ተከትሎት ስለጠየቀኝ ግን ያች ትንሿ ልቤ ተነካች። ሁሉም አባት ግን እንደዚህ አይደሉም። ከሚስቶቻቸው ጋር በሚኖራቸው ግንኙነት የራሳቸውን ፍላጎት ብቻ እንጂ የልጆቻቸውን የሚያስተላልፉትን መልእክት የማያሳስባቸው ግድ የለሽ አባቶች ሞልተዋል። እኛም ግቢ አሉ።
እነዚህ ግን በአካሉ እንጂ በአእምሮ የአባትነት ብቃት ገና ያላዳበሩ የአጋጣሚ አባቶች ናቸው። ስኬታማ ነጋዴ፣ ተወዳጅ ፖለቲከኛ፣ ጥሩ የቤተ ክርስቲያን መሪ ወይንም አገልጋይ መሆን ለጥሩ አባትነት ማረጋገጫ አይደለም። ብዙ ትልልቅ ሰዎች አባትነት ላይ ትንንሽ ናቸው። ሳሙኤል የሚናገረው ቃል አንዳችም መሬት የማይወድቅ የተፈራና የተከበረ ነቢይ ነበረ። እስራኤላውያንም ከዳን እስከ ቤርሳቤ ድረስ ሳሙኤልን በነቢይነቱ የታመነ መሆኑን ያውቃሉ። ልጆች ግን በሳሙኤል መንገድ አልሄዱም፣ ጉበኛና ፍርደገምድል ነበሩ። ስለዚህ የእስራኤል ሽማግሌዎች ተሰብስበው ወደ ሳሙኤል መጡና እነሆ አንተ ሸምግለሃል፣ ልጆችህም በመንገድህ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን ብለው ጠየቁት። እግዚአብሔርም ያልተደሰተበት የዚህ የመመዘኛ ጥያቄያቸው መነሻ ሳሙኤል ልጆቹን በአግባቡ መቅረጽ አለመቻሉ ነበረ። አብርሃም ደግሞ የተሳካለት አባት ነበር። እግዚአብሔር ሰዶምን ሊያጠፋ ሲያስብ የልቡን ሐሳብ ከአብርሃም መደበቅ አልቻለም። ለምን ይመስላችኋል? እግዚአብሔርም አለ፣ እኔ የማደርገውን ከአብርሃም እሰውራለሁን? ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲይዝ አውቃለሁና። ዘፍጥረት ምዕራፍ 18 ከቁጥር 18-19። ይህንን የአብርሃምን ትጋት አዲስ ኪዳንም ያረጋግጥልናል። አብርሃም ያንን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ ምጻተኛ በእምነት ተቀመጠ። መሠረት ያላትን እግዚአብሔር የሠራትንና የፈጠራትን ከተማ ይጠብቅ ነበርና። ዕብራውያን ምዕራፍ 11 ከቁጥር 9-10። አብርሃም ሲሞት የልጅ ልጁ ያዕቆብ የ15 ዓመት ወጣት እንደነበረ ይታወቃል። ስለዚህ ልጁን ይስሐቅንና የልጅ ልጁን ያዕቆብን ይዞ በብሉይ ኪዳን ጊዜ ቢሆንም ሰማያዊቷን ከተማ ይጠብቅ ነበርን። ሌላኛውን የልጅ ልጁን ኤሳውን ያገለለው ለምን ይሆን? ዶክተር ብርሃኑ ነጋ የሚሊኒየሙ ምርጥ ፖለቲከኛና የሚሊኒየሙ ምርጥ ተደማጭ ሰው በሚሉ ሁለት ዘርፎች በአንደኛነት ተመርጠዋል። በአዲስ አድማስ ጋዜጣ አንባቢዎች እኚህ ታዋቂ ፖለቲከኛና የኢኮኖሚ ባለሙያ የኢትዮጵያ ፖለቲካ ወደ እስር ቤት ቢወስዳቸውም እጃቸውን አጣጥፈው አልተቀመጡም። የነጻነት ጎህ ሲቀድ የሚል መጽሐፍ እዚያው እስር ቤት እያሉ ጽፈው አቅርበዋል። ይህ መጽሐፍ በመታሰቢያነት ከተበረከተላቸው ሰዎች መካከል ሁለቱ ልጆቻቸው ይገኙበታል። መልእክትም ጽፈውላቸዋል። ለራሴና ለእናንተ በነጻነት መኖር ብዬ የገባሁት ትግል የአባትነቴን ኃላፊነት የመወጣት አንዱና ዋነኛው አካል እንደሆነ እንደምትረዱልኝ ተስፋለኝ። ትልቁ ዕዳ ግን ከእናንተ መለየቴ ነው ብሏቸዋል። አባት ባለ ዓላማ መሆን ይጠበቅበታል። ባለ ዓላማነት የአባትነት ኃላፊነት አንዱ መገለጫ ነውና አባቶች የዓላማ ሰው ካልሆኑ ልጆች ሲያድጉ አድርባይ፣ ወላዋይ፣ ልፍስፍስና ሽቁጥቁጥ የሚሆኑበት አጋጣሚ ይጨምራል። አንዳንድ አገልጋዮች እንዲህ የሆኑብን በዚህ ምክንያት ይሆን እንዴ? የተወደዳችሁ የቻናሌ ቤተሰቦች ከእግዚአብሔር ወዲያ አባት የሚለው አስተማሪና አዝናኝ ትረካ ቁጥር 2 በሚቀጥለው ጊዜ ይዤላችሁ እስከመጣ ድረስ ለብዙዎች እንዲደርስ ላይክ፣ ሼር እና ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። አመሰግናለሁ።